ውጣ በርግጥም አንተ ከወራዶች ወገን ነህና አለው قال انظرني الى يوم يبعثون ሰይጣንም ለአላህ ከሞት እስከሚቀሰቀሱበት ቀን ድረስ በመድር ላይ አቆየኝ አለው قال انك من المنظرين አላህም ለሰይጣን በርግጥ አንተ በመድር ላይ እስከ ቂያማ ቀን ድረስ ከሚቆዩት ጋር ነህ አለው قال فبما اغويتني لاقعدن لهم صراطك المستقيم ሰይጣንም በአደም ሰበብ ከአላህ እዝነት በመባረሩ አደምንና ዝርያውን ለመበቀል ለአላህ ስላጠመምከኝ እኔም የአዳም ዘርን ለማጥመም አንተ ባስቀመጥከው ቀጥተኛ መንገድህ ላይ እንዳይጓዙ ለማደናቀፍ እቀመጥባቸዋለሁ አለ ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ولا تجد أكثرهم شاكرين ከዚያም ሰይጣን በአደም ዝርያ ላይ ሐቅን ልጋርድባቸው ጥመትን ላሳምርላቸው ለምድር ዓለም ህይወት እንዲማረኩና ከሞት በኋላ ላለው ህይወት እንዲጠራጠሩ ከፊት ለፊታቸው ከበስተኋላቸው ከቀኞቻቸውና ከግራዎቻቸው ሸሬን ሁሉ ይዤ እመጣባቸዋለሁ አብዛኛዎቹንም አመስጋኝ ሆነው አታገኛቸውም አለ قال اخرج منها مذءوما مدحورا لمن تبعك منهم لأملأن جهنم منكم أجمعين اللهم لسيطان ከርሷ ከጀነት የተናቀ የተባረረ ሆነህ ውጣ ከነርሱም ከሰዎች ከተከተሉ ጋራ በጠቅላላችሁ ጀሃነምን እሞላታለሁ አለ ويا آدم اسكن أنت وزوجك الجنة فكلا من حيث شئتما ولا تقربا هذه الشجرة فتكونا من الظالمين اللهم أنتم آدم هوي አንተና ባለቤትህ ሐዋ በጀነት ኑሩ ከፈለጋችሁትም ቦታ የፈለጋችሁትን ፍሬና ጸጋ ብሉ ይህችን ዛፍ ግን እንዳትቀርቧት በእንቢተኝነት ዛፏን ቀርባችሁ ፍሬዋን ከበላችሁ ከበዳዮች ጋር ትሆናላችሁና አላቸው فوسوس لهما الشيطان ليبدي لهما ما وري عنهما من سوآتهما وقال ما نهاكما ربكما عن هذه الشجرة إلا أن تكونا ملكين أو تكونا من الخالدين ሰይጣንም አዳምና ሐዋን የተከለከለውን የዛፍ ፍሬ እንዲበሉ በመጨረሻም አውራታቸውን የሸፈኑበትን እንዲገላለጽ በማቀድ ፈጣሪያቸውንም ላይ እንዲያምፁ ጎተጎታቸው ወይም ወሰወሳቸው ሰይጣንም ለአዳምና ሐዋ ጌታችሁ የዚህችን ዛፍ ፍሬ መብላት የከለከላችሁ መላእክት እንዳትሆኑ ወይንም በጀነት ዘውታሪ እንዳትሆኑ ነው አላቸው وقاسمهما إني لكما لمن الناصحين ሰይጣንም ዋሾነቱ እንዳይነቃበት ለአዳምና ለሐዋ እኔ ለናንተ ከመልካም መካሪዎቻችሁ ወገን ነኝ ብሎ ማለላቸው فدلاهما بغرور فلما ذاقا الشجرة بدت لهما سوآتهما وطفقا يخصفان عليهما من ورق الجنة وناداهما ربهما ألم أنهكما عن تلكما الشجرة وأقل لكما إن الشيطان لكما عدو مبين ሰይጣንም አዳምና ሐዋን በማታለል ከተከበሩበት ደረጃ ዝቅ አደረጋቸው የዛፏንም ፍሬ በሚበሉበት ጊዜ ልብሳቸው ተገፎ አውራታቸው ይገለጽ ጀመር አውራታቸውንም እንዲሸፍንላቸው በጀነት ቅጠል መለጠፍ ጀመሩ ጌታቸውም አላህ ጠርቷቸው ይህችን ዛፍ አትቅረቡ በማለት አልከለከልኳችሁምን በርግጥ ሰይጣንም ግልጽ ጠላታችሁ ነው አላልኳችሁምን አላቸው قال ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين አዳምና ሐዋም ጌታችን አላህ ሆይ ትእዛዝህን ባለማክበር ነፍሳችንን በድለናል ምህረት ካላደረክልንና ካላዘንክልን ጀነት ስለማንገባ ከከሳሪዎች ጋር ነው የምንሆነው አሉ قال اهبطوا بعضكم لبعض عدو ولكم في الأرض مستقر ومتاع إلى حين አላህም ለአዳምና ለሐዋ እና ለሰይጣን ከፊላችሁ ለከፊሉ ጠላት ሆናችሁ ማለትም ሰይጣን ለሰው ልጆች የሰው ልጆችም ለሰይጣን ጠላት በመሆን ከሰማይ ወረዱ አላቸው قال فيها تحيون وفيها تموتون ومنها تخرجون አላህም ለአዳምና ለሐዋ በመድር ላይ ሕያው ትሆናላችሁ በሷም ላይ ትሞታላችሁ ከሷም ውስጥ ከቀብራችሁ በድጋሚ ሕያው ሆናችሁ ትወጣላችሁ አላቸው يا بني آدم قد أنزلنا عليكم لباسا يواري سوآتكم وريشا ولباس التقوى ذلك خير
ذلك من آيات الله لعلهم يذكرون ያዳም ልጅ ሆይ በእርግጥ በእናንተ ላይ አውረታችሁን የምትሸፍኑበትና ለማጌጫም የሚሆን ልብስን አወረድንላችሁ።